መቃብር መካከል ረካዓተይን ወይንም ደግሞ ዙህርም ይሁን ዓስር ሶላት መስገድ ይቻላል ወይ የሚል ነው። ሶላት መስገድ ከሶላተል ጀናዛ ውጭ ያለው አይፈቀድም፣ ክልክል ነው፣ አይቻልም። እንደውም ሶላቱ ይበላሽበታል ሰውየው፣ ወዲህም ደግሞ ወንጀል ይሆንበታል። ወደዚህ መذهب ذهب أحمد وأبو ثور وابن حزم وغيرهم إلى عدم الجواز وإلى بطلان الصلاة صلاتهم እንደሚበላሽና እንደውም እንደማይፈቀድለት ነው። ኢማሙ አህመድ በዚህ ላይ ነው ገለጻቸውን እየሰጡት። አቡ ተውርም ኢብኑ ሐዝምም በዚህ ላይ ነው የሄዱት። ሌሎችም ማስረጃ አላቸው። ለዚህ ማስረጃቸው የአቡ ሰዒድን አልኹድሪ ሐዲስ ነው። ነብዩ አለይሂ ሰላቱ ወሰለም أن النبي صلى الله عليه وسلم قال ملائكتኛው እንዲህ ብለዋል ይሉናል። አቡ ሰዒድን አልኹድሪ ማለት ነው። قال الأرض كلها مسجد إلا المقبرة والحمام ነብዩ አለይሂ ሰላቱ ወሰለም የመቃብር ማዕከልና ሐማም ሲቀር ምድር ሁሉ እንዳለ መስጊጃ ናት ብለው ነብዩ አለይሂ ሰላቱ ወሰለም ለመስጊጃነት ትሆናለች ብለው ነብዩ አለይሂ ሰላቱ ወሰለም የገለጹበት ሁኔታ አለ። መቃብር ሲቀር ብለዋል። መቃብር ላይ አይፈቀድም ማለት ነው። ሐዲሱ ደግሞ ሷሂህ ነው። ስለዚህ መቃብር መካከል ሶላት መስገድ አይፈቀድም። ሌላ የአኢሻ ሐዲስ አለ። አኢሻ ረዲየላሁ ተዓላ ዐንሃ كما في الصحيحين بخاري مسلم ላይ ያለ ነው። ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ قال لعن الله اليهود والنصارى اتخذوا قبور انبيائهم مساجدا አይሁድና ነሷራዎችን አላህ ከረህመቱ ያርቃቸው አሉ። የነብያቶቻቸውን መቃብሮች የመስገጃ ማዕከላት አድርገው የጾለት ማዕከል አድርገው ያዟቸው። ስለዚህ አላህ ከረህመቱ ያርቃቸው ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ይህ ምን ያስይዛል? መቃብር ላይ መስገድ መስጂድ አድርጎ እንደማያስ ስለሚቆጠር አይፈቀድም፣ ክልክል ነው፣ የተረገመ አካል የሚሰራው ነው። እንዲሁም ደግሞ وبحديث جندب في صحيح مسلم يتقمطنو أن النبي صلى الله عليه وسلم قال ملائكتኛው እንደሃሉ على أواجل نبي عليه الصلاة والسلام وإن من كان قبلكم كانوا يتخذون قبور أنبيائهم وصالحيهم مساجدا ألا فلا تتخذوا القبور مساجدا فإني أنهاكم عن ذلك نبي عليه الصلاة والسلام من يلالو ከናንተ በስተፊት የነበሩ ሰዎች የነብያቶቻቸውንና የደጋግ ሰዎቻቸውን መቃብሮች መሳጅድ የመስገጃ ማዕከል አድርገው ይጠቀሟቸው ነበር። አላንቁ አዋጃሉ فلا تتخذوا القبور مساجدا የመቃብርን ቦታዎችና ስፍራዎች የመስገጃ ማዕከል አድርጋችሁ አትጠቀሟቸው ብለው ነብዩ አለይሂ ሰላቱ ወሰለም ከለከሉ። فإني أنهاكم عن ذلك እኔ ከዛ አፈጻጸም ተቆጠቡ ብዬ ከለከላችኋለሁ አሉ ነብዩ አለይሂ ሰላቱ ወሰለም ማለት ነው። ስለዚህ እንደዚሁም ደግሞ የአብዱላህ ኢብኑ ዑመር ሐዲስ አለ ሙስሊም ላይ የተዘገበ ማለት ነው። ነብዩ አለይሂ ሰላቱ ወሰለም ምን አሉ? እጃአሉ ሚን ሶላቲኩም ፊ ቡዩቲኩም ከሶላቶቻችሁ ቤታችሁ ውስጥ መድቡላት። ወደ ለምሳሌ ቀብልያን ይመስል ባዕድያን ይመስል አንዳንድ ጊዜ ቤቶቻችን ውስጥ ስገዱ ይላሉ ነብዩ አለይሂ ሰላቱ ወሰለም። ወላ ተተኺዙሃ ቁቡራ የመቃብር ማዕከል አታስመስሉት። እዛ ቀብር ቦታ ሶላት አይሰገድም፣ የዒባዳ ቦታ አይደለም፣ ወይንም ደግሞ ሶላት አይሰገድም እዛ። ስለዚህ ይሄንን ከዚህ ላይ እስቲንባጥ አድርገው ማለት ነው አህሉል ዒልም ረዋሁ ሙስሊም ዘግበውታል እና ክልክል ነው፣ ሶላቱ ራሱ ይበላሻል፣ አይቻልም ወደሚለው ነው የሚሄዱት። ራጅሁም ይሄ ነው። ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ ራጅህ ያደረጉት ይሄንን ነው። ወሸውካኒዩ እንደዚሁም ወሳዕዲ ወኢብኑ ዑሰይሚን ወልዋዲዒ ረህመቱላሂ ተዓላ ዐለይሂም አጅመዒን። ስለዚህ ክልክል ነው፣ ሶላት አይሰገድም ማለት ነው። በቀብር መካከል ወደ መቃብርም ዞሮ ያው ነው፣ ወደ መቃብርም ማለት ነው መካከል ላይ ፋሲል ትልቅ አውራ ጎዳና እስከሌለ ወይንም ደግሞ አጥር እስከሌለ ድረስ ወደ መቃብርም ዞሮ መቃብርም መካከል ያው ናቸው፣ ተመሳሳይ ነው፣ ክልክል ነው። ወላሁ አዕለም።